ባባዬ ምንድን ነው ያዝከው? ዋሎ ከበሮ የቤተ ክርስቲያናችን ከበሮ ነው። እስኪ እንዴት ነው የሚመታ? አሳየን እስኪ፣ አሳያቸው እስኪ። በሁለት አንዴ በዛ አንዴ በዛ ነው። እሺ ሌላ ጥያቄ ልጠይቅህ፣ ትመልሳለህ? እሱ ከበሮ ነው። እሺ በምን በምን ጊዜ ነው የሚወጣው የሚመታው? በክብረ በዓል፣ እሑድ እሑድ። እናመሰግናለን። አዎ በጣም ጥሩ። በቃ መልሰሃል። ድንግል ማርያም ማንን ወለደች? ቀና በላ። መድኃኒዓለም። እሺ ማን ፈጠረ አንተን? ስላሴዎች። ጎበዝ መልሰሃል። ስላሴ ስንት ናቸው? አንድም ሶስትም ናቸው። በጣም ጥሩ። እግዚአብሔር በመጀመሪያ ምን ፈጠረ? ሰማይና ምድር። ሌላም ትመልሳለህ? እሺ መላእክት ከምን የተፈጠሩት? ከስንት ነገር? ሁለት ነገር። ከምንና ከምን? አንደኛው እሳት። እሺ ንፋስ። ጎበዝ። ከሁለት ነገር መልሰሃል። እሺ እንቀጥል። እሺ የሰው ልጅስ ከስንት ነገር ነው የተፈጠረ? አራት። መጀመሪያ የሰው ልጅ ከማንን ነው የፈጠረ? አዳም። ከስንት ነገር ነው የተፈጠረ አልከኝ? አራት ነገሮች። በጣም ታብራራልናለህ? እሺ አንደኛው። እሺ እሺ መሬት፣ አፈር። እሺ ሁለተኛው። እሺ እሳት። ጎበዝ። ሶስተኛው ወደዚህ ነው የሚዞረው፣ ወደ ግራ ትዞር እንጂ። እሺ ውሃ። ጎበዝ። በጣም ጥሩ። በቃ መልሰሃል። ወደፊት ደግሞ ጠይቃለሁ፣ ትመልሳለህ። እሺ እሺ። አሁን ጨርሰናል ማለት ነው።